ይሰሙ አንቺ ልጅ ቀልደኛ ሆነሻል። ለምንድን ነው? የምሬን አይ ጉንጁን ነው መስሎኝ። ለምን ምን ችግር አለ? ምን ያደርግልሻል? ብትስሚም ባትስሚም ምን የተለየ ነገር ያመጣል? ወይስ ስመሽ እንትን ልታደርጊ ነው? አንቺን ልታደርጊ ነው? ደግሞ በዚህ መጣሽ አይደለም የምር እኔ አሁን አብሳላት እውነት ነው የምልሽ ጥሩ ግንኙነት ነበረን፣ ግን አሁን ላይ አብረን መሆንም አንችልም። ብንሆንም ቆይ ለምሳሌ አብሳላት በማርያም ምን ይደብረኛል። ራፊ ግሽ እንተው ለምንድን ነው እስቲ አይኔን እያየካውረኝ ለምን ብዬ ነው? ምን ችግር አለ? ታፍረኛለህ? ለምን ሰው እንዴት የሚወደውን ሰው ያፍራል? አሁን እሺ ወጥቷል አይደለ? ስሜትክ ወጥቷል። ስሜትክ እኮ እሺ አንተ ያኔ እንዳልከኝ አሁንም አብረን ሆነ ጥሩ ጊዜ እናሳልፍ። ያ ስሜትክ ተመልሶ ይመጣል። እሺ ና እንዲያቅፍክ ልጅ ሂድ። እንደዚህ አይነት ስሜት ውስጥ አትግቢ አብሳላት። እኮ ልቀፍ እረፊ። እሺ ልቀፍ እኮ ተረጋጊና አስቢበት እኮ ልቀፍክ እኮ ነው ያልኩክ። ምን ለውጥ ያመጣል አብሳላት? ለኔ ለውጥ ካመጣ ቢጠፋ ሰው ፊት ቀልቤ ለነሱ አዝኖ እንጂ ልቤ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። እኔ በጣም ደህና ነኝ። ያው ትንሽ ተራራቅ መሰለኝ፣ ትንሽ ጠፋው አይደለ? እንትና ዛሬ በአዲስ መንገድ መጥቻለሁ። ፍፄን ጠርቻለሁ። ፍፄን ይመጣል። ለምንድነው ይሄ ውስጤ ላይ እየተሰማኝ ያለ ስሜት አለ። አላቅም እንዴት ነው። እኔ ያኔ እሺ በእንትንነት ነው ፍፄ ሲጠይቀኝ በጭፍንነት ነው በቃ አልገባኝም ነበረ ብዬ እናስብ። ግን አሁን ይቅርታ አልኩት። አሁን ላይ እኔ እየተጎዳው ነው። ከዛ ደግሞ ፍፄ እዛ ጋር እያረገ ያለው ነገር ማለት እኔ እዚህ ጋር እየተጎዳው እሱ እዛ ጋር እያረገ ያለው ነገር እኔ ደስተኛ ይሁን ማለት አይደለም። ደስተኛ ይሁን፣ ደስታውን እንፈልጋለሁ። ግን ለምንድን ነው እንደዚህ የሚለኝ? እኔ ይቅርታ አርግልኝ ብዬዋለሁ። ይቅርታዬን ካረገ ለምንድን ነው ከኔ ጋር መሆን የማይፈልገው? ይቅርታ እኮ አርግልሻለሁ ካለ በቃ ይቅርታ ካረግልኝ ከኔ ጋር መሆን ይችላል አይደለ? ምክንያቱም ምን እዚህ ጋር በተደጋጋሚ ጊዜ እየጠየቅኩት ነው። እኔ እየተጎዳው ነው እያልኩት ነው። እና እንዴት ነው ላያስብ የሚችለው እንደዚህ እየሆነ አልገባኝም። ማለት የኔን ጉዳት ይፈልገዋል ነው ወይስ ግራ ገብቶኛል። ብቻ እናንተ እንድታውቁልኝ የምፈልገው ነገር ግን እሱ እኔን ወደዚህ ስሜት ከቶ እኔ ደግሞ ወደዚህ ከገባው በኋላ እሱ አልፈልግሽም ማለት ምን የሚሉት ነገር ነው? አልገባኝም። እንዴት ነው ይሄ? አልገባኝም። ወይስ እናንተም እንትን ብትሉልኝ ደስ ይለኛል፣ ብታስረዱልኝ ምናምን ነገር ስለኔ የሚሆን ነገር እንድትሉት ማለት እሺ። ያኛው ነገር በጭፍንነት ምንም ምንድነው አልገባኝም ነበረ። እሱ ይለፍ በቃ ያለፈ ነገር ያለፈ ነው አይደለ? ይቅርታም ከይቅርታ በላይ ምንም የለም። ይቅርታ ጠይቄው ምን አልፈው ነገር ነው አይደለ? ይቅርታም ካረገልኝ እኔ ይቅርታ እሱ ካረገልኝ ወደ እኔ መምጣት ይችላል ብዬ ነው ማስበው። ይቅርታ ካላረገልኝ ነው እንደዚህ ይቅርታ ይሄ ምንድነው ከአንገት በላይ ነው አድርጌልሻለሁ እያለኝ ያለው መሰለኝ እንጂ ከልቡ ይቅርታ ቢለኝ ይመጣ ነበር ወደ እኔ እንጂ ሌላ ነገር የለውም። እና ደግሞ ሲቀጥል እኔ ያኔ እሱ በሚጠይቀኝ ሰዓት አልገባኝም ነበረ። ሲቀጥል ደግሞ በቃ ይሄ እውነቱን መሆኑን ማወቅ ፈልጌ ነበረ። የሚያወራው ነገር ምናምን ከልቡ እንደሆነ ማሰብ ፈልግ ነበረ። ማለት ይሄ የውሸት ምናምን ነገር መስሎኝ ነበርና ያንንም ለማረጋገጥ ምናምን ነገር ነበር ያኔ ሳረገ የነበረው። ግን አሁን ደግሞ ፍፄ ራስ ወዳድ እየሆነብኝ ነው። እኔን ወደዚህ ነገር ካስገባኝ በኋላ እሱ እኔ እዚህ ነገር ውስጥ ምንድነው ወጥቻለሁ አልፈልግም ምናምን ነገር ማለት አይችልም። ምክንያቱም ያ ራስ ወዳድነት ነው። በሚገባው መልኩ እናንተም ንገሩልኝ፣ አስረዱልኝ። ያው እኔንም እዚህ ጋር ሊሰማኝ ስላልቻለ
ጓደኛውንም ሊሰማው ስላልቻለ እንትን በሉልኝ እና ደግሞ ቤኪ ጓደኛውን በጣም ላመሰግነው እወዳለሁ። ማለት በጣም እንትን ብሎኛል። ያው እኔን ለመረዳት በጣም ሞክሯልና ባለፈው አይታችኋል፣ አገናኝቶኛል ምናምን ነገር ተረዳት፣ የሷንም ስሜት አዳምጥ ሲለው ነበረ ምናምን ነገር። እሱም በጣም ላመሰግነው እወዳለሁ። ከሱ ይልቅ ቤኪ ነው እየተረዳኝ የነበረው። ቤኪ በጣም ጥሩ ሰው ነው። አመሰግናለሁ። በዚህ አጋጣሚ እሱን ነበር ጨቀጭቀው የነበረው። ፍፄ እንዴት ነው ምን እንትን እያለው ነው ምናምን ነገር እያልኩ ኢቭን ምንድነው እሱ ወደዚህ ነገር እሺ ይቅርታ እንዲያደርግልኝ ምን ማድረግ ነበረብኝ የሚያስደስተው ምናምን ነገር ምንድነው ላድርግ እያልኩት ነበረ። እሱ እኔን ለማገዝ የሚችለውን ነገር ሁሉ ሞክሯል እና ለኔ ጥሩ ሰው ነው ቤኪ። በጣም አመሰግናለሁ። አሁን እንግዲህ ፍፄን ጠርቻለሁ። ሌላ ወሬ አላብዛባችሁ። እስኪመጣ አብረን እንጠብቀው። በፍቅር ስኖር ላመታት ምንም ያልመሰላቸው እናቴስ ብለው ጠየቁ ልጆችሽ ብትርቂያቸው አንቺን በማጣት ሲራቡ በናፍቆት አትቅጫቸው የኛ እንዲሆኗል ግድ የለም ዛሬም መተሽያቸው የህይወት አጋር የለኝ ጠፍቶኝ የማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤው ሲጠይቁኝ ቢጨንቀኝ ተፈቷ አንደበታቸው እስከ መቼ ሰው አገር ናት ብዬ ልዋሻቸው ምን አደርጋለሁ እኔ። አታቅፈኝ አለሁ። እግዚአብሔር ይመስገን ደህና ነሽ? አለሁ። ከምሮባል የት ነው ያማረች? አምሮባል፣ እውነት አምሮባል። አመሰግናለሁ። ሌላ ምንድን ነው የሚባለው? አመሰግናለሁ ይባላል። በቃ ከዛ ውጪ ምን ይባላል? ምንም አይባልም። ግን አምሮባል በቃ። እሺ እሺ፣ አመሰግናለሁ። ከዚህ ሌላ እኔ ምንም ልል አልችልም። አታወዛግብኝ ማለት ምን ብዬ ወዘግብኩ? ቆይ እኔ እንጃ። ለምንድን ነው እንደዚህ የምታደርገው? ሰው እኮ ሲያስብ እንዴት መጀመሪያ እንዴት ነህ? ደህና ነህ? ደህና ነኝ። አንቺ እንዴት ነሽ? አለሁ ፈጣሪ ይመስገን። አለሁ ነው እግዚአብሔር ይመስገን። ልሳምክ አረፍ። አንቺ ልጅ ቀልደኛ ሆነሻል። ለምንድን ነው? የምሬን። አይ ጉንጭን ነው ስምክ። ለምን ምን ችግር አለ? አራብ ሰላት ተረጋጊ። ለምንድን ነው የፈለግሽ? ቀልጅ ነው አይደለም። የምር ጉንጭን ልሳምክ። እንደኛ ፈልግ ተው እንደዚህ ጉረኛት ጉራ አይደለም። አይ እኔ አልፈልግማ። አረ አልፈልግ። እንደምን ችግር አለ እዚህ ጋር ብስምክ? ምን ያደርግልሻል? ብትስሚም ባትስሚም ምን የተለየ ነገር ያመጣል? ወይስ ስመሽ እንትን ልታደርጊ ነው? አንቺን እንድልታደርጊ ነው? ደግሞ በዚህ መጣሽ? አይደለም የምር እኔ አሁን አብሳላት እውነት ነው የምልሽ ጥሩ ግንኙነት ነበረን። ግን አሁን ላይ እንጂ አብረን መሆንም አንችልም። ብንሆንም አብሳላት በማርያም ምን ይደብረኛል። ራፊ ጌታ ላንሳልክ። ምን ማድረግ ነው? ምንድን ነው ያነሳሽ? ምን ማድረግ መስሎክ እኮ ራፊ በቃ እንዴ ያረባናት ለምንድን ነው አልፎ እሺ ተው ለምንድን ነው? እስቲ አይኔን እያየካውረኝ ለምን ብዬ ነው? ምን ችግር አለ? ታፍረኛለህ? ለምን ሰው እንዴት የሚወደውን ሰው ያፍራል? ማን ነው የሚወድሽ? አንተ ትወደኛለህ።
ነበረ ነው እኮ። አይ ለምን እውነት አትፈረኝ? ችግር የለውም አትፈረኝ። አሁን ግን እኔ ጫፍሻለሁ ወጥተሽልኛል። ምን ትፈልጊ? ለምንድን ነው ቆይ አንቺ እኔን ግራ ማጋባት የፈለግሽው? እኔ ምንም አንተን ግራ ላጋባ አልፈልግም። ይኸውልህ አንደኛ ነገር ማለት ነው ይሄ እንዴት ነው አንተ ላይክ እኔን ወደዚህ ስሜት እንድመጣ ካረክ በኋላ ለምን እኔ ወጥቻለሁ ምናምን እያልክ ይችላል ለኛል እኮ በቃ ሞከርኩኝ አልሆናልሽኝ ተውኩሽ። ለምን አታስብልኝ መስለኝ እኔ እዚህ ጋር ልጎዳ እኮ አሰብኩልሽ አይደል እኮ ካሰብክልኝ አንቺ የዛኔ እኮ እሺ የዛኔ ይኸውልህ አጥፍቻለሁ ያው በጭፍንነት ነበር እኮ እሺ አይደለም አጥፍቻለሁ ይሰልቻል አይ ነው ለኛም ለቤተሰብም ይሰልቻል አውቃለሁ ግን ሁሉ እንደ አይነት ነገር ደግሞ እንድናወራ እያረገን ያለው ራሳችን እኮ ነው ራሳችን ነው እዚህ ጋር የተደጋገመው ወሬ እያወራ አሁን ያላንቺ ፍላጎት አንቺንም ስሜት ውስጥ መክተት ጥሩ አልነበረም እኔንም አሁን ፍላጎት የለኝም በቃ ከዚህ በፊት ስህተት ነበር አንዳንዴ የመጀመሪያ ሲሆን ምንም ነገር እውነት መስሎ ነበር የሚታየው ገብቶሻል ግን ደግሞ ካለፈ በኋላ ቆም ብለሽ ስትረጂው የማይመስል ነገር ነበር ሳደርግ የነበረው የማይጠቅመኝ ነገር ነበር ሳደርግ የነበረው እንደዛ ደግሞ እንዲሆን አልፈልግም እኔም የማይሆን ስሜቴን አሳይቼሽ ድጋሚ ደግሞ ያልሆነ ስሜት እኔ ጋር ተፈጥሮ አንቺንም ችግር ውስጥ መክተት አልፈልግም ለምን ችግር ውስጥ መክተት አንተ ወደ እኔ ስትመጣ እኔ ነኝ እንዴ ችግር ውስጥ የምገባው ለምን እገባለሁ ከኔ ጋር ሆነሽ አንቺ ደስተኛ ባትሆኚ ተጎጂው አንቺ ነሽ ለምንድን ነው እኔ ደስተኛ ማለት ነው እኮ አትሆኚ እኔ አሁን ስሜት ከሌለኝ አንቺ እንዴት ነው ደስተኛ ይሄ አይደለም ለምንድን ነው ስሜት ማይኖርሃል ይሄ ድግጥ ነው ፍፄ ለምንድን ነው እንደዚህ እኔ ቢኖረኝ ምን አሽቷሽኝ አይደለም እውነቴን ነው መናገርሽ ስሜት ቢኖረኝ የምፈልግሽ ከሆነ እንደ አንቺንም ማልፋት የለብኝም አይ ይሄማ እኔ ሰልፍቼ ከለ ይኸውልህ ፍፄ እንዳዳምጠኝ ሁሉ ነገር የሆነው በምክንያት ነው ምክንያት ስለነበረ ነው ሁሉም ነገር የሆነው እኮ እኔም ምክንያት ነበረኝ ያኔ እሺ በጭፍንነት ነበር እንደዛ ሳረግ የነበረው ምናምን ነገር ለሱ ይቅርታ ብያለሁ እኔ ደግሞ እንደዛ ስትሆን የነበረው ላይክ እውነትህን የምር ከልብክ አፍቅረኸኝ መሆኑን ለምን አይደለም እንጂ ወደኸኝ መሆኑን ምናምን ነገር ማረጋገጥ ነበረብኝ ከልብክ ማለት ይሄ የውሸትክስ ቢሆን ብዬ አስቤ ነበር ያንን ለማሰብ አንቺም ጊዜ ነበረሽ አሰብሽበት እኔም የዛኔ የነበረኝ ስሜት ልክ አይደለም ልክ ማ ነበረ ፍፄ ልክ አልነበረም አትበል እዚህ ጋር እኔ መልሱን የምሰጠው እኔ ነኝ አንቺ አይደለሽ አንተ ነህ ግን እዚህ ጋር ስሜት አለኝ ብዬ እየነገርኩሽ የነበረው ምን ነበርኩኝ ተመችተሽኛል አብረሽኝ ብትሆኚ ቢያንስ እንኳን ከኔ ጋር አሪፍ ጊዜ ብታሳልፊ ስለኔ ማሰብ ትችያለሽ ብዬ ስለምንሽ የነበረው እኔ ነኝ ከዛ ያ ስሜቱ ልክ አይደለም እውነት ነው እውነት አይደለም ብለሽ ልታጣሪ እምቢ አልሽኝ ከዛ እውነት መስሎሽ ደግሞ ስታዩ እኔ ጋር ደግሞ ያ ስሜት ልክ አልነበረም ዝም ብዬ በእኔም በጭፍንነት ነበር ሳስበው የነበረው ስሜቴ ልክ አልነበረም የሆነ አይደለም አይ እንደዚህ አትበልይ ስሜቴ ለምን አይ አንቺ እኔን ልታይኝ ቼክ ልታደርጊኝ አይ አልሽኝ እኔ ደግሞ በሰዓቱ በጭፍንነት ዝም ብዬ በማይሆን ነገር ሳስበው ላንቺ ስሜት አለኝ ተረጅም ብዬ ስለምንሽ ነበረ ያለኔ ልክ አልነበረ እኔ አልነበርኩም አሁን ላይ ደግሞ ቆም ብዬ ሳስበው እንደዛ ተለማምጬሽ እንቢ ብለሽ ስታልፊ እኔም ሳስበው ስሜቴ የኔ አልነበረም ዝም ብሎ እንዲህ ካንገት በላይ የምታስበው የለም አሁን አንቺ የእውነት ከልቤ ወድጄሽ ከኔ ጋር ሁኚ የሚል ሐሳብ ኖሮኝ ቢሆን የእውነት ነው ምልሽ አሁን ላይ እንደዚህ እንኳን ስትጠይቂኝ እምቢ ማለት አልነበረብኝም ለምን ብዬ እምቢ ልሻለሁ ስሜት ካለኝ ካንቺ ጋር መሆን ካንቺ ጋር አብሮ መሆን አላቀም ውስጥክ ያለውን ነገር ግን እርግጠኛ ነኝ ትላለህ ምክንያቱም እሺ እነርሰው ተው ግን አንተ ያኔ አሁን እሺ ወጥቷል አይደለ ስሜትክ ወጥቷል ስሜትካ እኮ እሺ አንተ ያኔ እንዳልከኝ አሁንም አብረን ሆነን ጥሩ ጊዜ እናሳልፍ ያ ስሜትክ ተመልሶ ይመጣል እኮ እኔ ደግሞ አልፈልገውም እኮ ነው ትጎጂኛለሽ አልጎዳም እኔ ካንቺ ጋር አብሬ በሆን እኔ አንቺ እንደምትጎጂኝ እርግጠኛ ነኝ አልጎዳም እመነኝ እንዴ ያንን ሰው እኮ አይተኸው እኮ ነው በሆነ ነገር አይተኸው እኮ በግዴታ ይሁን ሁሉም ነገር አይደለም በግዴታ አይደለም እንደዚህ ማለት የምችለው እኮ አይተኸኝ የሆነ ነገር አድርጌክ እሺ አርገሽኛል አትለኝ ነው ይባለፈው በቃ እኮ ተው ነው እሺ የሆነ ነገር አድርጌክ ምናምን አይተክ ነው እንደዚህ ልትል የምችለው
ይሄ ትጎጂኛለሽ አይነት ነገር ግን ምንም ነገር ሳታይ ሳትሞክር እንደዚህ ማለት አችልም ፍፄ እኮ አሁን በቃ ለሁለታችንም እሺ ላንተ ሊሻል ይችላል ለኔ ግን አይሻልም ለሁለታችንም አይሻልም በደስ ይጀምር እኔ ብቻ ሳይሆን ላንተም አይሻልም እኔ አሁን ይሄ ነገር ላይ ብዙ መጨነቅም አልፈልግም አብሳላት በጌታ እኔንም ለመረዳት ሞክሪ እኔን ሰጥተኝ ታዲያ እኔ ለጎዳ በማለት እኔም ትሪት በማደርግሽ መንገድ ፈንታ አደርግሻለሁ እንድትጎጂ አልፈልግም በምን መንገድ እኔ ትሪት አንተ የምታረገኝ መንገድ እኔ በመፈልገው መንገድ ነው እኔ አሁን በሌላ ነገር እኔና አንቺ እኔ እንጃ ይከብዳል ወሻል አላውቅም ነገ ከነገ ወዲያ እኔ ላይ ምን ሊፈጠር እንደሚችል አላውቅም ግን አሁን ላይ ባለሁበት እያሰብኩት ባለሁበት መንገድ ከዛ በፊት ሳደርግ የነበረው ልክ እንዳልነበረ አሁን እያደረኩት የሄድኩበት ያለው መንገድ ልክ መስሎ እየታየኝ ስለሆነ በዚህ መንገድ ነው መቀጠል ነው ፈልገው አንቺንም ማስጨነቅ አንቺንም እንደዚህ ማድረግ አልፈልግም እንድትጎጂ ፈልጌ አይደለም ልክ ያለው መንገድ ነው ፍጹም እንደዚህ ያያልክ ያለው ልክ አይደለም በቃ ጭራሽ ልክ አይደለም እና ይሄን የምታስበውን ነገር አውጣው ይሄ ላይክ አንቺም ትጎጃለሽ እኔንም ትጎጂኛለሽ የሚለውን ሐሳብ ተውና እሺ መቼ ነው የምንግባባው እኔና አንቺ እንሞክረው እኮ እሺ እንግባባ እኔም እኮ እንድንግባባ አይደለ እንደዚህ ነው እኮ እንዴት እንግባባ በቃ እኔ ባልኩ መንገድ እንሂድና እንደዛ አይሆንም አብሳላት በጌታ እሺ በምን ላስለምንሽ እንየው አይደለም ይሄ ነው ማስለምን ምናምን አይደለም ፍፄ እንየውና ምኑን ነው ኢትስ ኦኬ ካልፍ ለኔ ማየት አልፈልግም ነው ድጋሚ አሁን እኔ ሌላ ጭንቀት ህይወቴ ላይ መደረግ አልፈልግም እኔ እሺ በመሀል ልጨነቅ ለምን ትጨነቂያለሽ በቃ ምንም እንዳታስቢ ምንም እንዳትጨነቂ ላይክ በምንገናኝበት መንገድ እንገናኛለን ግን ያን እንዲሆን አልፈለግም ይቅርታ አድርግልኝ እያስገደድኩክ ምናምን እስቲ በቃ እሺ በይ በቃ እኔ አሁን እኔ እሺ እንዳልኩት አንቺም እሺ በይ እሺ ብዬሽ እኔ አንቺን ተውኩሽ አይደለም እሺ አይደለም ተው በቃ እኔ ይኸውልህ የሚደረገውን ነገር ሁሉ አደርጋለሁ ላይክ ማለት እስከ መጨረሻው እስከ ምልክ ድረስ ምናምን ነገር ግን እኔ እዚህ ጋር እያስገደድኩክ አይደለም ግን ይኸው ነው ልልክ የምችለው ሌላ ምንም ልልክ አልችልም በእርግጥ ግን አንተ ለኔ ለፍተሃል ምናምን እኔም ደግሞ አሁን ላንተ እለፋለሁ እኔ አሁን እንደዛ አይነት ስሜት ውስጥ ምን እንድትገቢ አልፈልግም አይደለም የምሬን ነው እውነት አብሳላት ስሚ እንዴ በጌታ የምሬን እየሰማሁህ ነው ስሚኝ አይ ሁሌ ይደብራል ታውቂያለሽ እኔም እኮ ይደብራል አይደብርም እኮ አላልኩ ሁሌ አንድ አይነት ርዕስ ምናምን ጭቅጭቅ በሌላ ነገር እንገናኝ እኔ እና አንቺ በእንደዚህ አይነት ኬዝ ሳይሆን በሌላ በጥሩ ነገር እንገናኛለን ጥሩ ነገር ማለት እኔ እናንተ በምን አይነት መንገድ እንዴ ሰው ልጅ በምን ሊገናኝ እንደሚችል አይታወቅም ገብቶሻል እኔ እና አንቺ በምንድን ነው የተገናኘው ነው መጀመሪያስ መጀመሪያ አለመን እኮ አይደለም የተገናኘው ምክንያት ነበር የተገናኘው ግን ይሄ ደግሞ ይሄ ከዚህም በኋላ ምክንያት ይኖራል በምክንያት ብንገናኝ መልካም ገብቶሻል ቋንተን ያላሳዝነን ማለት ነው በቃ የራስህን ስሜት ነው የምታዳምጠው እኔ እዚህ ጋር ትጎዳለሽ ምናምን ነገር ብለህ አታስበው ማለት እኮ ነው ትጎጃለሽ ብዬ እኮ እያሰብኩ እኔ እኮ ያኔ ምንም ቢሆን አስቤልሃለሁ አይደለም ይኸው ፍፄ ጌታን እኔ እንዴት ነው ልታዝን ይገባል እኔ እኮ ያኔ ላንተ አዝኜልሃለሁ እንትን ብዬልካለሁ ይሄ ላይክ ብድር መመለስ ምናምን ነገር ሳይሆን አድርግልኝ እያልኩ ያለው በቃ እንደዚህ እኔንም አትጉዳኝ የምሬን ነው ምልክ እዚህ አይሆንም ነገር አትበል በቃ እንሞክረው እንዴ ምንድነው አንተ ለምንድነው እንሞክረው የምትይኝ የማይሆን ነገር ለምንድነው የማይሆን ነገር ሞክረህ ካይተኸው አይሆንም ነገር ብትል እሺ ማሰብ ያለብሽ ታዘው ይኸውልሽ እንድታስብ የምፈልገው አንደኛ ሴት ልጅ ነሽ ለሞክረው ብለሽ የምትገቢበት ህይወት አይደለም አንደኛ እኔ ወንድ ነኝ ልጎዳ የምችልበት ምንም አይነት ምክንያት የለም እኮ የራሴን ነገር እኮ ለራሴ እንደዚህ አይነት ግዴታ እንኳን መስጠት የነበረብኝ አንደኛ ለእኔ ልቀልድብሽ አልፈልግም ገባኝ አልኩ እኮ የሆነ ጊዜ አሳልፌ ምናምን ምናምን መባባል አልፈልግም መጀመሪያ ሆኖ የማይሆን ነገር ላይ መግባት ጥሩ አይደለም እንሞክረው እንዲናደርግ ምናምን አይሆንም የሚሆን ነገር አይደለም በቃ እኔ ደግሞ አልችልም ማፍዚ እኔ በመሃል እዚህ ጋር እኔ ቆይ መናገር አለብኝ ነው ዝም ስለምል ይሄ መጎዳ ምናምን ነገር አይመስልህም ነው እኮ ትጎጃለሽ ደግሞ ይበልጥ ደግሞ የምትጎጂውን ሞክረን ብለን የምንገባበት አይደለም ይኸውልህ ለራሴ እኮ ተውልኝ እኮ አልኩ
ለራሴ የራሴን ነገር ተውል። እኔ ደግሞ ህሊና አለኝ። ምንድነው ህሊና? ከኔ አስጎዳኝም በምን 100% እርግጠኛ ነኝ። እኔ እርግጠኛ ታውቂያለሽ እንዴ? አውቃለሁ። ወንድ ልጅ ነው ግን አንተ እንደዛ የምታረግ ሰው አይደለም። በጎዳሽ ተጎዳው የምትይው አንቺ እንጂ እኔ አይደለሁም። እኔ ልጎዳበት አይደለም ፍፄ እኮ በቃ አብሳላ በጌታ በእናትህ አንድ አይነት ነገር ሁሌ አናውራ። አሁን በእናትህ ትክክለኛ እንትኔን ስሜቴን እየነገርኩሽ ነው። አንድ አይነት ነገር አናውራ። በቃ አንተም እንትን አትበል። እሺ እኔ ለኔ እኮ ተራ ነገር ነው። እሺ ማለት ለኔ ቀላል ነገር ነው፣ ግን ደግሞ የማይሆን ህይወት ውስጥ ልከትሽ አልፈልግም። አንቺንም ችግር ውስጥ መክተት አልፈልግም። ለራሴ አውቃለሁ። ባይዘው ፍፄ ተው እንደዚህ አትበል። ለራሴ አውቃለሁ፣ ግን እንደዚህ ባትል ጥሩ ነው። እሺ እንዴት ነው ልትረጂኝ? ለኔም ማሰብ አለብክ። እሺ በቃ እንትን እንበል እስቲ ትንሽ አስቢበት። ዛሬ ያወራሁሽን ነገር ቁጭ ብለሽ ከራስሽ ጋር አውሪ። ስታወሪው ሊገባሽ ይችላል። ወጥቶሻል። አሁን እኔ እያልኩሽ አለው እሺ በለኝ። በግድ ከሆነ ለኔ ቀላል ነው። ለምንድን ነው አይደለም? እኔ ተራ ነገር ነው። እሺ ማለት የግድ መናገር፣ መጮህ፣ ማውራት፣ ስሜቴን እንደዚህ እንትን ማለት ምናምን ነገር እኔ እኮ ንግግር ስለማልችለው ለምንድን ነው ስልክ እዚህ ጋር እኮ ላይክ እምባዬንም ራሱ እኮ ይዤዋለሁ። ሆድ ብሶኛል እኮ ግን በቃ እዚህ ጋር አንተም ሌላ ስሜት እንዳይሰማክ ማንም እንዳይረበሽ በማለት እኮ ነው እንጂ እኔ እንደማንም እዚህ ጋር ስሜቴን እያለቀስኩ እየለመንኩክ ምናምን እኮ መግለጽ አላቃተኝም። እና እኔንም ለመረዳት ሞክር። ለምንድን ነው መረዳሽ? አብሳላት በቃ እንትን ተረጋጊ እንጂ ነገርኩሽ። ከዚህ በላይ እኔ በየትኛው ቋንቋ ነው ላስረዳሽ የምችለው? አሁን ሌላ ነገር እንድታስቢ አይደለም፣ የሆነ መጥፎ ስሜት ውስጥ እንድትገቢ አይደለም። ምናልባት የማይሆን ነገር ውስጥ ከትቼሽ ሊሆን ይችላል፣ ሌላ ነገር እንድታስቢ አድርጌ ሊሆን ይችላል። ማስተካከል ባለብኝ መንገድ አስተካክለዋለሁ። እሺ ምን ቢሆን ሰላማንኛውም ቻው። እሺ ና እንዲያቅፌክ ልሂድ። ሂድ። እንደዚህ አይነት ስሜት ውስጥ አትግቢ አብሳላት። እኮ ልቀፍክ። እረፊ። እሺ ልቀፍክ እኮ ተረጋጊና አስቢበት እኮ ልቀፍክ እኮ ነው ያልኩክ። ምን ለውጥ ያመጣል አብሳላት? ለምን ለውጥ ካመጣ ነው